ቅዱሱን የረመዳን ወር ምክንያት በማድረግ ኡስታዝ አቡበከርን ጋብዘናል። ከሳቸው ጋር ስለ ቅዱሱ ወርና አንዳንድ ሀገራዊ ጉዳዮች እንጫወታለን። በቅድሚያ እንግዲህ ቅዱስ ወር ሲባል የራሱ የሆነ ትርጉም አለው አይደል? ታላቁ የረመዳን ጾምም ይባላል። ያው እንግዲህ ከእስልምና መሰረቶች ከሚባሉት ነገሮች አንዱም ታላቁ የረመዳን ጾም ነውና ያሉትን በረከቶችንም በዛው አያይዘን እናንሳ። ኢንሻአላህ መሰግናለሁ። ያው እንግዲህ ረመዳን ወር የተቀደሰ ወር ነው። እንግዲህ ካሉት 12 ወራቶች ውስጥ ልዩ ቦታ ተሰጥቶት በረከት አላቸው ከሚባሉት ወራቶች ውስጥ ትልቁን ድርሻ ይይዛል ረመዳን። የረመዳን ቅድስነት ምክንያት የሆነው ቁርአን በእስልምና አስተምህሮት ውስጥ የሰው ልጆች ህይወት መመሪያ የሆነው ቁርአን የወረደው በረመዳን ወር ውስጥ ነው። በረመዳን ወር ነው የወረደውና መመሪያ ሆኖ የመጣው በረመዳን ወር ውስጥ ነው። በዚህ ረመዳን ጾም ጊዜ ላይ ነው። በዛ ምክንያት የረመዳን አንዱ ትልቁ ክብርና ቅድስና ቁርአን